አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ተከታዮቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ከእናንተ ጋር እንዴት ነው? ዛሬ ደግሞ እንግዲህ ብቅ ብዬላችኋለሁ በአዲስ ነገር። ዛሬ ያመጣሁላችሁ መቅደላ ወረዳ ማሻ ቤት መግዛት የምትፈልጉ ብዙ ልጆች በውስጥ እየጠየቃችሁኝ ነው፣ በኮሜንትም እየጠየቃችሁኝ ነው እና ዛሬ ይዤላችሁ መጥቻለሁ። ይሄ የምታዩት ቤት ኤል ሸፕ ነው። ያው ካሜራውን ራቅ አድርጎ ለመቀረጽ ብዙ ሰዎች ውስጥ ስላሉና ገባ ወጣ እያሉ ስለነበር ካሜራው ላይ ያው መግባት የማይፈልግ ሰው ስላለ ለዛ ነው። እና ያው በተወሰነ መልኩ ተቀርጿል እና ጂቢሲ ነው። ይሄ ድሮ ከተማ ነው ያለው፣ አዲሱ ምሪት አይደለም። ጂቢሲ መሃል ማለት ነው። እዛ ነው ያለው። ኤል ሸፕ ነው። ካሬው 250 ካሬ ነው። ዋጋው ደግሞ 2.500 ሺህ ነው ያሉት። ለማንኛውም ዋጋውን ባለቤቱ ነው የምናገናኛችሁ። በውስጥ በዋትስአፕ በቴሌግራም በኢሞ እኔም ማግኘት ትችላላችሁ። ባለቤቱ ጋር አገናኛችኋለሁ። ባለቤቱ ጋር እንግዲህ ከርክራችሁም ቀነሰላችሁም በዛውም አደረገው። ለጊዜው ያለን እንደዚህ ነው። 2.500 ሺህ በሉ ነው ያለን እና እንግዲህ ሊከራከርም ይችላል። ባለቤቱን እናገናኛለን። መግዛት የምትፈልጉ ልጆች በኢሞን በዋትስአፕ በቴሌግራም ስልክ ቁጥር ያላችሁ አዋሩኝ ማለት ነው። ይሄን ይመስላል። ተውጭ ላይ ስታዩት ይሄን ይመስላል። ብዙ ቤት አለው። 250 ነው ካሬውም። ቤቱ ደግሞ በጣም ብዙ ቤት አለው ማለት ነው። እና ቤቱ ደግሞ በጣም ትልቅ ነው እላችኋለሁ። እንደምታዩት ነው። መስመሩ ዳር ወተን ነው አሁን ላይ። እና መግዛት የምትፈልጉ ልጆች በዋትስአፕም ሆነ በማንኛውም በኢሞም ባላችሁ አፕ